ወገኑን ጠብቆ ለይቶ ዋና ዋና ዜናዎች የህወሓት ታጣቂዎች ወደ ራያ ቆቦና አካባቢው የእግር እንቅስቃሴ ማድረጋቸው ተሰማ። በሸረሪና በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑ መቀበራቸው ታውቋል። ከራያ አካባቢ በጦርነት ስጋት የወጣቶችና ህፃናት መሰደድ ከዕለት ወደ ዕለት እየጨመረ እንደሚገኝ ታወቀ። ኢትዮጵያና ኤርትራም እያደገ የመጣውን ውጥረት በተመለከተም ዓለም አቀፋዊ መረጃዎችንም ይዘናል። የተወደዳችሁ ቤተሰቦቻችን በዛሬ የዜና ወጃችን በመንግስት ኃይሎች መካከል እየተደረገ ባለው አውደ ውጊያ የተሰሙትን መረጃዎችን የምናስደምጥ ይሆናል። አብራችሁን ቆዩ። በቅድሚያ የጦርነት ዝግጅቱ ምን ይመስላል? ህወሓት በራያ የጦር ዝግጅት ወደ መጨረሻ ምዕራፍ እያደረሰ እንደሚገኝ ተዘገበ። በዚህ በሁሉም አካባቢዎች የሚደረጉ ስብሰባዎች ከቀትር ወደ ማታ እንዲሸጋገሩም ትዕዛዝ ተሰጥቷል። ለራያ ዘቦ 1000 ሊትር ነዳጅና ለመኮኒ ከተማም 3000 ሊትር ነዳጅ እንዲከፋፈልም ተገልጿል። እንስሳትን ጨምሮም የስንቅ አቅርቦት፣ ውሃ የሚያቀርቡ ቦቢዎች እንዲሁም ለቀብር የሚያስፈልጉ ቁሳቁሶች እስከ ነሐሴ 10 2018 እንዲዘጋጁ ለሁሉም አመራሮች ትዕዛዝ ሰጥቷል። የጦርነቱ ነገር አሁን ጫፍ የደረሰ ይመስላል። ከራያ አካባቢም በጦርነት ስጋትም በርካቶች ህፃናትን ጨምሮም የመሰደዳቸውን ዜናም ዶቼ ቬሌ በዘገባው ይዞቷል። ጦርን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶች በየዕለቱ በመግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገራት እንዲጓዙ የሚያደርጉ ደላሎችም ሲሳይ የሆኑ እንደሚገኝ ታውቋል። በቆቦ ከተማም ከራያ አላማጣ፣ ኮረም፣ አፍላ፣ ዛታና ከአካባቢው በጦርነት ምክንያት የተፈናቀሉ ከ100 ሺህ በላይ ወገኖች የሚገኙ ሲሆን አብዛኛዎቹም ወጣቶች ናቸው። እነዚህ ወጣቶች ተፈናቃዮች በከተማዋ በደረሰባቸው ከፍተኛ የምግብና የመጠለያ እጥረት እንዲሁም የሰብአዊ እንክብካቤ ማጣት ምክንያት ተስፋ በመቁረጥ ወደ ውጪ ሀገር ለመሰደድ ይገደዳሉ። ይህንን አጋጣሚ የሚጠቀሙ ደላሎች ወጣቶቹን በማግባባት ጉዞውን ነፃ ያስጀምሯቸዋል። ነገር ግን ተጓዦቹ የመን እንደደረሱ በአጋቾቹ እጅ የሚወድቁ ሲሆን አጋቾቹም ለቤተሰቦቻቸው በመደወል ከፍተኛ ገንዘብ ይጠይቋቸዋል የተባለው። ጦርነትን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶች በየዕለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገር እንዲጓዙ የሚያደርጉ ደላሎች ሲሳይ ሆነዋል የተባለው። ሀገር ሲወጡ በነፃ የሚጀምረው ጉዞ የመን ሲደርሱ ግን ክፍያ ይጠየቃሉ። አቅም ያለው ቤተሰብ ገንዘብ ልኮ ልጁን ሲያድን ሰው የሌለው በዚያ በበረሃ ይቀራል ሲሉም አቶ ንጉሴ መኮንን ይናገራሉ። ይህ የትግራይ ጦርነት ያመጣው እጅግ አስከፊውና አሳዛኙ መረጃ ነው። ይህ የጦርነት ስጋትስ በኤርትራና በኢትዮጵያስ ምን ይመስላል? ኢትዮጵያና ኤርትራ እያደገ የመጣው ውጥረት። ኤርትራ ከኢትዮጵያ ፌዴራል መንግስት ተቃራኒ ለቆሙ የውስጥ ኃይላት የምታደርገው የፖለቲካ ድጋፍ ቀስ በቀስ ወደ ወታደራዊ ዕቅድና ቀጥተኛ ተሳትፎ ሊያድግ ይችላል ሲል የኢትዮጵያ ውጭ ጉዳይ ተቋም ባወጣው አንድ ጽሑፍ አመልክቷል። ኤርትራ ከኢትዮጵያ ፌዴራል መንግስት ተቃራኒ ለቆሙ የውስጥ ኃይላት የምታደርገው የፖለቲካ ድጋፍ ቀስ በቀስ ወታደራዊ ዕቅድና ቀጥተኛ ተሳትፎ ሊያድግ ይችላልም ሲሉ ነው የተናገሩት። ይህ ምልከታ የወጣው ሰሞኑን ሸረሪና በተባለ ቦታ በፌዴራል መንግስትና በህወሓት መካከል የግማሽ ቀን ውጊያ እንደነበረም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ መጻፋቸውን ተከትሎ ነው። የሁለቱ ሀገራት መካሰስ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር የማግኘት ጥያቄ ማንሳቱን ተከትሎ የጎላ ሲሆን በቅርቡ ግን ጽምዶ የተባለ ጥምረት መከሰቱን ተከትሎ ተባብሷል። የሁለቱን ሀገራት ግንኙነት እንዲሁም የተፈጠሩ ያሉ አስተላልፎችን በሚመለከት የተንታኞች ምልከታም እንደሚከተለው ነው። ኢትዮጵያ የውጭ ጉዳይ ኢንስቲትዩት የኢትዮጵያና የኤርትራ ግንኙነት የመባባስ አደጋ ሊኖረው እንደሚችል ባወጣው ጽሑፍ
ኤርትራ በተለይ የኢትዮጵያ መንግስት ለመውጋት የሚንቀሳቀሱ የውስጥ ኃይሎችን የምታደርገውን ፖለቲካዊ ድጋፍ ቀስ በቀስ ወደ ወታደራዊ እቅድ እያደገ ነው ሲሉም ተናግረዋል። ይህንን ተከትሎም የዲፕሎማሲ ተንታኞች ምልከታም እንደሚከተለው ተሰጥቷል። ትግራይ ከሌሎች የኤርትራ እጅ ረጅም መሆን አይችልም። ይህ የውጭ ጉዳይ ኢንስቲትዩት ትንተናም ባወጣው መግለጫ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ኤርትራ የትግራይና የአማራ ኃይላትን አጣምሮ መቀናጀቱ የሚነገርለት ጽምዶ የተባለው ኃይል የፌዴራል መንግስቱን መጣል ላይ ያተኮረ ግብ መያዙን በመጥቀስ ተጣማሪ የተባሉ ኃይላት ላይ ትችት የሰነዘሩት ዘለግ ያለ ጽሑፍም መልቀቃቸውን ተከትሎ ነው። ከሸረሪና የተሰማውን መረጃ እንደሚከተለው ደግሞ ስናቀርብላችሁ በሸረሪና በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑ መቀበራቸውን ቅድሚያም ለሰብአዊ መብቶች አሳውቋል። በሸረሪና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት ደግሞ በከተማዋ መድኃኔ ዓለም ቤተክርስቲያን መቀበራቸውን የአይን ምስክሮች እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። ተቋሙ ለአዲስ ባለዳ በላከው አዲስ የምርመራ ሪፖርት እንዳመላከተው ከሆነ በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት ወደ አደገኛ ሁኔታ እየተባባሰ እንደሚገኝ ተጠቁሟል። ተቋሙ ከሐምሌ እስከ ነሐሴ 2026 ዓመተ ምህረት ባካሄደው ክትትል መሰረት በክልሉ የተካሄደ ያለው የግዳጅ ወታደራዊ ምልመላም የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 እንደ አውሮፓውያን አቆጣጠር በሸረሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካሽ ነው ሲሉም ተናግረዋል። ከዚሁ ጎን ለጎን ህወሓት ድርጅት በ2020 እንደ አውሮፓውያን አቆጣጠር ተመርጦ የነበረው ነገር ግን በፕሪቶሪያው ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙን የክልሉን አስፈጻሚ አካል ማዋቀሩን ከፌዴራል መንግስት ጋርም ያለው ግንኙነት ያወሳሰበ ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚስራጩ የግጭት ትርክቶችና ጠባጫሪ ንግግሮች ከ2020ው የትግራይ ጦርነት ዋዜማ የሚመሳሰል አዝማሚያ ያሳየ ነው ሲሉ ተጠቁሟል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታን ያባባሰ ሲሆን በክልሉ የወጣውም የህዝብ ህልውናውና ደህንነትን መጠበቅ አዋጅ ቁጥር 366/2026ን ተከትሎ የብዙዎችን ነጻነት እንደገፈፈ አመላክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያ ዶክተር አለም ሀጎስ፣ ጋዜጠኛ ተአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላት አመራሮችም በቁጥጥር ስር የመዋላቸው ነገር ታውቋል። በቀጣይ በሌሎች የዜና መረጃዎች እንመለሳለን። እስከዚያው ተሰነባበትን። ሰናይ